ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ እንኳን በድጋሚ ወደ ዋጅ ሲቢዲ ዩቲዩብ ገጽ በደህና መጣችሁ። ከዚህ ቀደም ባቀረብናቸው ቪዲዮዎቻችን ለቤት አሰሪዎች ጠቃሚ ናቸው ያልናቸውን ልዩ ልዩ ግንባታ ነክ መሰረታዊ እውቀቶችን፣ የህንፃ ዲዛይን በሚሰራበት ወቅት የባለቤቱ ተሳትፎ ምን መሆን እንዳለበት፣ እንዲሁም ግንባታ ተጀምሮ እንዳይቋረጥ ማድረግ ስለሚገባን ጥንቃቄዎች ማቅረባችን ይታወሳል። በተጨማሪም የተለያዩ አይነት ህንፃዎችን ለመስራት የሚፈጀውን የበጀት ግምት፣ የወቅቱን የዕቃዎች ዋጋና የአካባቢውን ርቀት ባገናዘበ መልኩ እንዴት በዋጅ ሲቢዲ ሶፍትዌር በቀላሉ ማዘጋጀት እንደምንችል አይተን ነበር። በዚህ ቪዲዮ ደግሞ አነስተኛ ስፋት ያለው ቦታ ላይ መሰራት የሚችል በመካከለኛ የፊኒሺንግ ደረጃ የሚጠናቀቅ G+3 መኖሪያ ቤት ግምትን ይዘንላችሁ ቀርበናል። ህንፃው የሚሰራው ባለቤቶቹ ምድር ቤት ላይ የኖሩ ፎቁን ለማከራየት ተፈልጎ ስለሆነ ደረጃው ለብቻው በአንድ ጎን ይሰራል። ስለዚህ በየወለሉ ራሱን የቻለ ባለ ሁለት መኝታ ቤት ዩኒት ስለሚኖር በአጠቃላይ ለአራት ቤተሰብ ሊሆን ይችላል ማለት ነው። ጥሩ ግምት ለመስራት የህንፃ ዋጋ ላይ ተጽዕኖ የሚያሳድሩ ታሳቢዎችን በአግባቡ መረዳት ጠቃሚ ስለሆነ የተወሰኑ ተጨማሪ መረጃዎችን በቅድሚያ እንመልከት። ህንፃው አዲስ አበባ ከተማ እንደሚሰራ ታሳቢ የተደረገ ሲሆን መሬቱ ከሞላ ጎደል ደልዳላ የሚባል አፈሩ ደግሞ ጥቁር ዋልካ እንደሆነ ታሳቢ ተደርጓል። የህንፃው መሰረት በኮንክሪት ፉቲንግ እና በድንጋይ ግንብ ይወጣል። ከመሬት በላይ ያለው ግንባታም በሀገራችን በተለመደው መልኩ በኮንክሪት ስትራክቸር ተሰርቶ በብሎኬት ግድግዳ የሚገነባ ይሆናል። ጣሪያው ደግሞ በባህር ዛፍ ከንችና በባለም ቀለም ቆርቆሮ ይከደናል። ግድግዳው ተለስኖ በውጭው በኩል በኳርትዝ ቀለም፣ ውስጡ ደግሞ በውሃ ቀለም ይቀባል። የኪችኑ ግድግዳ በከፊል፣ የመታጠቢያ ቤት ግድግዳው ደግሞ ሙሉ በሙሉ በሴራሚክ ታይል ይለጠፋል። የውጭ በሮችና መስኮቶች የኤልቲዜድ ብረት ሲሆኑ የውስጥ በሮች ደግሞ ጥሩ የሚባል ደረጃ ያላቸው የእንጨት ታምቡራታ ይሆናሉ። ለዚህ ቤት የተመረጠው የወለል ፊኒሺንግ የሀገር ውስጥ ሴራሚክ ታይል ሲሆን የባኞ ቤትና የኤሌክትሪክ ዕቃዎች እንዲሁም ቤቱ የተሟላ አገልግሎት እንዲሰጥ የሚያስፈልጉ ሌሎች ነገሮች በግምቱ ይካተታሉ። አሁን ዋጅ ሲቢዲ ሶፍትዌርን በመጠቀም G+3 ህንፃውን ለመስራት የሚያስፈልገውን ወጪ በፍጥነትና በቀላሉ ሰርተን ውጤቱን እንመልከት። ግምቱን ለመስራት ቀዳሚው ጉዳይ የህንፃውን መሰረታዊ መረጃዎች ማለትም የፎቁን ብዛትና የህንፃውን አይነት መምረጥ ነው። በመቀጠል በየፎቁ ያለውን የወለል ስፋት እናስገባለን። ሶስተኛ ስራችን ደግሞ በህንፃው ግምት ላይ ጉልህ አስተዋጽኦ ያላቸውን እንደ ጣሪያ፣ የውጭ በርና መስኮት እንዲሁም የወለል ፊኒሺንግን በተመለከተ ምርጫዎቻችንን መመዝገብ ነው። በመጨረሻ የሚቀረን ተግባር ለግንባታ ስራው አስፈላጊ የሆኑትን ግብአቶች ዋጋ በወቅቱ ገበያ መሰረትና የሳይታችንን ርቀት ባገናዘበ መልኩ ማስተካከል ይሆናል። በፕሮጀክታችን በጀት ላይ ወሳኝ ተጽዕኖ ያላቸው ማቴሪያሎች ዋጋ ይህንን ይመስላል።
ከላይ በተዘረዘረው መሰረት ተፈላጊ መረጃዎችን አስገብተን ስንጨርስ YGCBD ዝርዝር ትንተናዎችን ሰርቶ የግምቱን ውጤት በሚከተለው መልክ ይሰጠናል። ስለዚህ መሰረቱን አውጥቶ የወለል አርማታ እስከ መሙላት 1,110,000 ብር የሚያስፈልግ ሲሆን ከመሬት በላይ ያለውን የአርማታ ስትራክቸር ጨርሶ ቆርቆሮ ለማልበስ 2,763,000 ብር ያስጨምረናል። ቀጣዮቹ ስራዎች ማለትም ብሎኬት፣ ልስን፣ የውጭ በርና መስኮት መቅጠም የመሳሰሉት ስራዎችን ለማከናወን ደግሞ 1,673,000 ብር ያስፈልገናል። ወደ ጠቅላላ ግምቱ ከመሄዳችን በፊት ግን ለአንድ አፍታ ቆም ብለው ላይክ እና ሰብስክራይብ በማድረግ ተመሳሳይ ስራዎችን እንድንሰራ ማበረታቻ እንዲሰጡን በትህትና እናስታውሳለን። እናመሰግናለን። ግምታችንን እንቀጥል። ቀሪዎቹን የፊኒሺንግ ስራዎች ማለትም የወለል ፊኒሺንግን፣ ቀለምን፣ የውስጥ የእንጨት በሮችን፣ የኤሌክትሪክ እና የሳኒታሪ ዕቃዎችን ገጣጥሞ ህንፃውን ሙሉ በሙሉ ለማጠናቀቅ 2,861,000 ብር ያስፈልገናል። በዚህም መሰረት የህንፃ ግንባታውን ከቅየሳ ጀምሮ እስከ መጨረሻው ለመስራት የሚያስፈልገው የወጪ ግምት 8,407,000 ብር ይሆናል ማለት ነው። ቪዲዮን ከወደዱት ላይክ ቢያደርጉና ለወዳጅ ዘመድ ቢያጋሩ፣ በዝግጅቶቻችን ላይ ያሉትን ሐሳብ ደግሞ በኮሜንት ቢጽፉልን ተመሳሳይ ስራዎችን እንድናቀርብ ጥሩ ግብአት ይሆነናል። የሚቀጥለው ቪዲዮ እንዳያመልጦ የደወል ምልክቷን ክሊክ ማድረግም አይርሱ። በተመሳሳይ መንገድ ህንፃውን በ1,000 የኢትዮጵያ ብር ብቻ ማስገመት ከፈለጉ ደግሞ ኮሜንት መስጫው መጀመሪያ ላይ ያለውን ሊንክ በመጠቀም ፎርሙን ሞልተው ይላኩልን። የተሟላ ዲዛይን ካሉትና ዝርዝር ግምት እንድንሰራሉት ከፈለጉ ወይም የተለየ ጥያቄ ካሉት በእነዚህ አድራሻዎች ይጻፉልን። ፕሮግራሙን የበለጠ ለማወቅና ጨረታ መሙላትን ጨምሮ ለሌሎች ግንባታ ነክ ግምቶች እንዴት ሊጠቀሙበት እንደሚችሉ ለመረዳት YGCBD ቴሌግራም ግሩፕን በመቀላቀል ፋይሉን በነፃ አውርደው ይሞክሩት። የአጠቃቀም ቱቶሪያል የሚያሳዩ ቪዲዮዎችን ሊንክ በቀጥታ በአድራሻው እንድንልክሎት ከፈለጉም ይጻፉልን። የዛሬውን ዝግጅት በዚሁ አበቃ። እስከ መጨረሻው ስለተከታተሉን እጅግ እናመሰግናለን።